ትምህርት ለመቅሰም እድል አግኝታችኋል። እዚህ እኔ ጋም መጣችሁ እኔ ስታገኙ የሚሰማኝ ነገር መላ የኢትዮጵያን ሕዝብ እንዳገኘውና በተለይም የነገ ተስፋዎች ኢትዮጵያዊነትን የሚያደምቁ የሚያሻሽሉ የሚያሳድጉ የነገን ኢትዮጵያ የሚሰሩ የሚመሩ የሚጠብቁና የሚያሸጋግሩ አድርጌ ስለምወስዳችሁ በመገናኘታችን እጅግ በጣም ደስ ብሎኛል። እንኳን ደህና መጣችሁ። ዛሬ ኢትዮጵያ ውስጥ በየቀኑ ጥሩ ዜና አትሰሙም። ሞት ትሰማላችሁ፣ መፈናቀል ትሰማላችሁ፣ ጥላቻን ትሰማላችሁ። ውብ የሆነች ለዜጎቿ የምትመች ሌሎች አርአያ ሆነው የሚማሩባት ድንቅ ሀገር እንደምናስረክባችሁ ግን አትጠራጠሩ። ኢትዮጵያ በፍጹም አሁን ያላትን መልክና ማንነት ይዛ አትቀጥልም። ታዲያ የተሻለች ኢትዮጵያ የምንረከብ ከሆነ አሁን የምናየው ነገር ምንድነው ያላችሁ እንደሆነ በቅርቡ ቢሮ እናድስ ነበር። የኛን ቢሮ የኢትዮጵያን ሕዝብ